ግደሉ እያላዘዘን በል በቃ ተው ክርስትናን ተውና የእናንተ ሃይማኖት መግደልን ይፈቅዳሉ። እሺ የኛ ፈቀደን በል ግድ የለም። እሺ እንበል አንተ እንደምትለው ብላታል ወይ አንዴ ልቀበልልህ ብለህ አታልፍም። እንደሆነ አምነህ ነው የምታልፈው። አንዴ ላስነብብህ እንደው ቃል በቃል መይዛ አንብበው እስኪ አማሌቃውያን የማያምኑትን እግዚአብሔር የማያምኑትን ግደላቸው ይላል። ኦሪት ነው ይሄ፣ በኦሪት የተጻፈ ሕግ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ሕፃናቶችን ግደሉ እያለ ያዛል እግዚአብሔር። እዚህ ብቻ አይደለም፣ ሌላም ላሳየህ ሁለቱን ሽማግሌውንና ጎበዝን፣ ቆንጆይቱንና ሕፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ይህን ትእዛዝ ያዘዘው የዛሬው አምላክህ ኢየሱስ ክርስቶስ ነው ወይንስ ሌላ አምላክ ነው? የዛሬው አምላክ ትናንት የነበረው ዛሬም ያለው ነገም የሚኖረው አምላካችን እግዚአብሔር ነው። የማያምኑትን ለምድር እርግማን የሆኑትን አጥፋቸው ነው ያለው። ለምድር እርግማን የሆኑትን አንድ ቆይ እሺ፣ የቱ ጋር ነው ለምድር እርግማን የሆኑትን የሚለው? ሕፃናቶች የምን እርግማን ሆነው? ሕፃናቶችን ግደሉ እያለ ነው። ሴቶችን ግደሉ እያለ ነው። ሽማግሌዎችን ግደሉ እያለ ነው። ለምን እግዚአብሔር ሴቶችን ይጠላል? ለምንድነው ሕፃናቶችን የሚጠላው? ግደሏቸው የሚለው ያው ሁለት ቦታ ያሳየው። ብዙ ቦታ ነው። ሕፃናት አይወድም፣ ይገላል። ለሽ ለምን ሴቶችን እንደዛ? ኦኬ ኖርማሊ የገባሁት እኔ ልጠይቅ እንጂ አንተ ልጠይቀኝ አልነበረም። እኔ አሁን አዲስ ኪዳን ላይ ነው ያለሁት። አትግደል የሚል ሕግ ያለኝ አሁን ወደ ኋላ ትመለስ። ቅድም እንደ ምሳሌ ያነሳህልኝ ክርስትና ነው እንዳትረሳ። እናንተ በእስልምና ያይሳሉ፣ ወካራማሉ፣ ይገላሉ፣ አሸባሪ፣ በእኛ ግን በክርስትና ብለህ አነጻጸርክልኝ አይደለ? ስለዚህ እኔም የገዛ መጽሐፍ ላይ ገብቼ ማነጻጸር ሐቅ አለኝ ማለት ነው። እስካነጻጸርክ ድረስ እናነጻጽረው ጊዜ እኛን እንደማይወክሉ ነገርኩህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅቱሉ ጥፍለን ሰጊረን ወላ እምራአተን ወላ ሸይኸን ከቢረን ይላሉ። አደራ ህፃናቶችን እንዳትገሉ፣ ሴቶችን እንዳትገሉ፣ አዛውንቶችን ሽማግሌዎችንም እንዳትገሉ ይላሉ። ነገር ግን በቁርአንና በሐዲስ ላይ እንድንዋጋ የታዘዝነው ባጭሩ ማለት ነው ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያ በሃይማኖታችሁ ምክንያት ወይም በአላህ መንገድ ላይ የሚዋጓችሁን ተዋጓችሁ ነው የሚለው። በል የሚዋጓችሁን ተዋጉ ነው የሚለው። ሊያጠቃህ የመጣ ቃል ካለ ከራስ መከላከል፣ ያ ነው ጂሃድ ብለው ማለት ገብቶሃል አይደለ? እዚህ ጋር ግን እነዚህ ህፃናቶችን ግደሏቸው ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ አላሉ። ቃል በቃል ላሳይህ እችላለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ ይላሉ። አንተ አምላክ ግን